ሰላም ጤና ይስጥልኝ። እንደምን አላችሁ የዋርላ ዩቲዩብ ተከታታዮች? እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ የምገኘው በወልዲያ ከተማ በባህል አዳራሹ የእጁ ባህል አዳራሽ በሚባለው ነው የምገኘው። እንደምን አላችሁ? ያው እንግዲህ ዛሬ ወለል ብዬ የሚባለው ለብሼ ወለል እያልኩ ነው። ያው እናንተ የምታውቁኝ ዩኒፎርም ለብሼ ነበር። አሁን ደግሞ ከፀጉሬ ከቀሚሴ ምናምን እንድተውኩ እያያችሁ ነው። ወንድሞቼ በሰላም ወደ ሀገሬ ገብቻለሁ። እንግዲህ ወልዲያ ከተማ የእጁ የምትባለው ይች ናት። በደን የተሞላች ናት። እንግዲህ ከግቢው ውስጥ ነው የምገኘው። ዛሬ ደግሞ አንዳንድ አርቲስቶች ምናምን አሉ ተብለዋል። የምንወዳቸው የምናከብራቸው። እስኪ እነሱን ለማግኘት እየተንቀሳቀሱ ነው እና መላጣኔ ያለ ሰላምዬ እንዴት ነው? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆይ። በእውነት አበባ ቢያንስ እንኳን ከዚህ ከቅጠሉ እንኳን ቀንጠስ አድርገህ እንኳን ይዘህ ብትጠብቀኝ አልጠፋም። እንግዲህ ሀገራችን በደን የተሞላች ናት። ቀንጠስ አድርጎ እያዝ ነበረ ግን በባዶ ይቅርታ ይደረግልኝ ስላልተሳካ ይቅርታውን ተቀብያለሁ። በርከክ ልበል መሰለኝ። የአሮጊት ነገር ምን ተንቋቁቻለሁ እኮ አሁን ተንቋቁቻለሁ። ወላሂ እንዴት ስላገኘሁ ደስ ብሎኛል። በእውነት ስላገኘሁ ደስ ብሎኛል። እንደምን እዚህ ግቢ ውስጥ ነው የምትሰራው? ያው እዚህ ነው የምትሰራው። በጣም ነው የሚያምረው። በነገራችን ላይ ወልዲያ በደንብ የተከበረች ናት። ተራራማው ዘመናዊ የሚያምር ነው። አየሯን በነገራችን ላይ በጣም ሞቃታማ ደስ የምትል ብዙ አርቲስቶች ያፈራች ሀገር ናት። የነሸህ አላሙዲን የተወለዱባት ሀገር ናትና ይባላል በታሪክ ይባላል። እና ሀገሯን እንግዲህ አየሯን ደስ የምትል ናት። እና እንዴት ነው ታዲያ ስራ እንደት ነው? በነገራችን ላይ በጣም ከምወዳቸው ከማከብራቸው አርቲስቶች እኔ ግን እዚህ የምትኖር አትመስለኝም ነበር። ወዲያ ነው የምትኖረው ማለት ነው? የተወሰነ ቦታ ሄጄ ነበረ። ከዛ በኋላ ወደ ጎንደርም ደብረ ማርቆስም እና አዲስ አበባ እንደዚህ ሞክሬ ነበር። ከዛ መልስ ወልዲያ በጣም ወልዲያ ብዙ አርቲስቶች ይኖሩባታል። ነገርና ምናከብራት አርቲስት በነገራችን ላይ በዚሁ አጋጣሚ ማዲቱም እዚህ ነው የምትኖረው። በነገራችን ላይ ማዲቱን እንደው ጸሎት አድርጉላት። በዚሁ ወሬውን ካነሳው ሀያ ይቀር ወደዚህ ከመጣቴ በፊት አዲስ አበባ በአካል እጅ አይቻታለሁ። ማዲቱ በጣም ነው የምታሳዝነው። በእውነት በጣም ነው። በዚሁ አጋጣሚ የወልዲያ የአብራት የሚሰሩ ገለጠኔ ግን በአካል እጅ ሳያት በጣም ነው ያዘንኩት። ምክንያቱም እዚህ እስከዚህ ብረት በብረት ናት፣ ጀርባዋ ብረት በብረት ነው። በጣም ነው የምታሳዝነው። በእውነት ማዲቱ በጣም ታሳዝናለች። በአካል እጅ አይቻታለሁ። የኢትዮጵያ ሕዝብ የምትወዷት የምታከብሯት በዚሁ አጋጣሚ ጸሎት አድርጉላት። አሟታል። እናንተ ደግሞ የስራ ባልደረባችሁ በጣም የምትወዷትና የምናከብራት እህታችን ናት። እግዚአብሔር አምላክ ያሽላት። የኢትዮጵያ ሕዝብም አሁንም ከጎኗ እንድትሆኑ በዚሁ መልእክቴን አስተላልፋለሁ። በዚሁ አጋጣሚ ማለት ነው። እኔ ራሴ ሄጄ ባይኔ ስላየኋት ነው። በእውነት እኔ ስላልተመቸኝ ነው እንጂ ራሱ ልቀርጻት ነበር። ቪዲዮ ግን አልተመቸኝም። በጣም ነው የምታለቅሰው። በጣም ሰውነቷ በጣም ተጎድቷል። እና በዚሁ አጋጣሚ የረዳችኋትን ወንድሞቻችን እናመሰግናለን። አሁንም ደግሞ ከጎኗ እንዳትለዩ ጠይቋት። ገና አልተሻላትም አርቲስት ማለት ነው። እና ደግሞ እግዚአብሔር ከፈቀደም ደግሞ ደግመን ሂደን እናያለን። በጣም ነው ውስጡን ግን ባየው ደስ ይለኛል። ባየው እንደዚህ እንዲህም አምሮብኝማ ውስጡን ማየት አለብኝ። በዚህ ውበቴ ከፀጉሬ ፀጉር አንተ በምታውቀው ምራኝ የማይታወቅ አንተ በምታውቀው ምራኝና እዚህ ነው ስራ ቦታችን። ማየት የሚፈልገው ጓጓለት ነበር። ወልዲያ እመወይ እመየዋ በሉ ተከታተል ከኋላ
ዛሬ ደግሞ ቀረጻ ከመጀመሪያ ዝናብ ጥሏል። እርጥብ ነኝ ማለት ይቻላል። አየሩ በጣም ደመናማ ሆኗል። በጣም ያምራል። ያው ዝናቡም እያካፋ ነው። ደስ ይላል። ለማንኛውም እንዴት ነው ዛሬ ቁጥጅ ብያለሁ። አንቦኛ ተከታተሉ። ኧረ የጁ ውድመን እህልኝም በሉ ሰዎዶ ዋግና ሰቆጣ ሸድሆና ላስታን ዋላና ደላንታ መቅደላና ተንታን ሳይንት ወረህናን ወሬሎ ጃማን አልብቆና ቃሉ ሐውሳ ገንደ ወራን ወረባቧን ባስል ወረውን ተመዴን ራያና ዞብን ሁሉም አገር ነው። እዚያ ጠር በታች መርጦ በማየው የውድ መንገድ ጥጉ ማለፊያው ወንዙ ጥቁር ውሃ መቻሬ ሜዳው ልሂድ በወልዲያ በአዋጅ መንገሪያው ሰው ጠራኝ መሰለኝ አቤት ልበለው እንዴት የእጁን ትቶ በሉ እንግዲህ ገብተን ባህል አዳራሹን ገብተን አይተናል። በጣም የሚያምር ደስ የሚል ነው በእውነት። እኔ እንደዚህ አልጠበኩም ነበር እና ያው እኔም ሞንደል ብዬበት ነው የወጣሁት። እንግዲህ ያው ቀጣይ ብዙ ስራዎች እሰራለሁ ብያለሁ ከእግዚአብሔር ጋራ። እናንተም ዋርላይት ሰብስክራይብ አድርጋችሁ ከኋላ መከተል ነው። እኔም እህታችሁ ሞንደል እያልኩኝ በወለሉ ዛሬ አምሮብኛል። ቀጣይ በሌላ ልብስ እመጣለሁ። አብረን ብዙ ነገር እንሰራለን ብዬ አስባለሁ። ወንድሞቼም ወዳችሁ ማከብራችሁ የሄለን ብዙ ጊዜ ዩቲዩብ እና የቲክቶክ ተከታታዮች ያው እንግዲህ እንደምታዩኝ ነኝ ግቢ ውስጥ በጣም አምሮብኝ እየተሞናዳደርኩ ነው። ተመስገን። እህት ወንድሞቼ እንደኔ በሰላም ወደ ሀገራችሁ አስገብቶ እንደዚህ እንደኔ ይመርባችሁ እላለሁ። ያው እንደዛ ነው። አንዳንድ ጊዜ አንተ እንደዚህ ቆንጆ ነኝ እንዴ? ኧረ በጣም ቆንጆ ነኝ እንዴ? እኔ በእውነት በዩኒፎርም ሰውነቴን ስላየሁት ዛሬ በቃ ማመን ያቃተኝ አስሬ ነው ሰውነቴን ያየሁት። ልክ ቆንጆ ነኝ ብለህ ለራስ ሲቆርስ አያሳንሱ ነው። እና እናመሰግናለን ስለነበረን ቆይታ። በቀጣይ ደግሞ ምን እንደምሰራ ምን እንደምትፈልጉ ኮሜንት ላይ አስቀምጡልኝ። አብረን ብዙ ነገር እንሰራለን። የምኖረውም ወልዲያ ከተማ ነው። ከልብ አመሰግናለሁ።